ባጊ ጂንስ ለሴቶች እንዴት በዘመናዊና በቆንጆ መንገድ እንልበሰው? ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በደህና መጣችሁ። ዛሬ በሴቶች ፋሽን ውስጥ በጣም ተወዳጅ ስለሆነው ባጊ ጂንስ በዝርዝር እንነጋገራለን። ባጊ ጂንስ ለምን ተወዳጅ ሆነ? ለማንስ ይስማማል? ከምን አይነት ልብስ ጋር ማጣመር ይቻላል? ምን አይነት ጫማና ቦርሳስ ይመረጣሉ? እንዲሁም ብዙ ሴቶች የሚሰሩትን የፋሽን ስህተቶች አብረን እናያለን። ስለዚህ ቪዲዮውን እስከመጨረሻው ተመልከቱ። ባጊ ጂንስ ምንድነው? ባጊ ጂንስ ማለት ከመደበኛው የጂንስ የበለጠ ሰፋ ያለ ቅርጽ ያለው፣ ለመንቀሳቀስ ምቹና በቀላሉ ከተለያዩ ልብሶች ጋር የሚጣመር የጂንስ አይነት ነው። ይህን ስታይል በዓለም ዙሪያ በወጣቶች ሆነ በአዋቂ ሴቶች መካከል በጣም ተወዳጅ ሆኗል። ባጊ ጂንስ ለምን ተወዳጅ ሆነ? ለመልበስ በጣም ምቹ ነው። ዘመናዊና ስታይል ያለው ሉክም ይሰጠናል። በብዙ አጋጣሚዎችም ሊለበስ ይችላል። ለምሳሌ ለዩኒቨርሲቲ ተማሪዎች፣ ለስራ፣ ለጉዞ፣ ለግብይት ወይም ከጓደኞች ጋር ለመዝናናት። ከተለያዩ የላይኛው ልብሶችና ጫማዎች ጋር በቀላሉ ይጣመራል። ባጊ ጂንስን እንዴት አሳምረን እንልበሰው? የመጀመሪያው ከቲሸርት ጋር ነጭ፣ ጥቁር ወይም ቀላል ቀለም ያለው ቲሸርት ከባጊ ጂንስ ጋር ሲጣመር ንጹህና ዘመናዊ ሉክን ይፈጥራል። ሁለተኛው ከክሮፕ ቶፕ ጋር ነው። ለበጋ ወቅት ክሮፕ ቶፕ ከባጊ ጂንስ ጋር በጣም ቆንጆ ነው። ሶስተኛው ከኮት ጋር ማለትም የጨርቅ ኮት። ወደ ስራ ወይም ወደ ስብሰባ የምትሄዱ ከሆነ ቀላል ኮት በመጨመር በጣም ውብና የተዋበ ስታይልን ማግኘት ትችላላችሁ። አራተኛ ከሌዘር ጃኬት ወይም ከሌሎች ጃኬቶች ጋር መልበስ። ይህ የስትሬት ፋሽን አይነት ሉክን ይሰጠናል። በተለይ በቀዝቃዛ ወቅት በጣም ተመራጭ ነው። ባጊ ጂንስን ከምን አይነት ጫማ ጋር እናጣምረው? ከስኒከርስ፣ ሎፈርስ፣ ከፍላት ሹዝ፣ ኤንክልስ ቡትስ፣ ከሃይ ሂሎች ጋር ማጣመር እንችላለን። እዚህ ጋር ልብ ማለት ያለባችሁ የጫማ ምርጫችሁ በምትሄዱበት ቦታና በምትፈልጉት ሉክ ይወሰናል። የቦርሳና የጌጣጌጥ ምርጫ። ባጊ ጂንስ ከክሮስ ቦዲ ባግ፣ ከሾልደር ባግ ጋር በጣም ይስማማል። ተጨማሪም ቀለል ያለ የአንገት ሐብል፣ የእጅ ሰዓት ወይም ጉትቻ በመጨመር ስታይላችሁን የበለጠ ማሳመር ትችላላችሁ።